መስደታው ፓርላማ ላይ ሙልጭ አድርጎ የፓርላማ አባላትን ሰድቦ እውነት በብሪትና በትዕቢት ሆኖ የፓርላማ አባላቱን ከፍ ዝቅ አድርጎ የሰደበለት እኮ የነበረው ጭብጨባ ይዛን ጊዜ ነው ኢትዮጵያ ህዝብ እውነት እነዚህ ወኪሎቹ ናቸው አንተ ስትሰደብ ታጨበጭባለህ ያላግባብ ስትከሰስ ያላግባብ ነው የከሰሳቸው የራሱን ድክመት የፓርላማ አባላቱ ማወቅ የሚገባቸውን እነሱ መወሰን የሚገባቸውን ፓርላማውን ተሻግሮ ከፓርላማው ስልጣን ባሻገር ሄዶ የሆነ ነገር አከናወነ እሱን ሲጠይቁት ሙልጭ አድርጎ ሰደባቸው አጨበጨቡ በጣም ያስገርማልና ምንድነው እንደ ማህበረሰብ ደንዝዘናል እንደ ማህበረሰብ ምን ውስጥ ነው ያለነው አድርባይነት ነው እኮ ይሄ በጣም እንትን ነው በቃ እኔ ገንዘቤንም ጥቅሜን ካገኘው ወዴ ከሞላ ይሄ ሞራሊ ክብሬ ቢነካ ስድብ ይወርድብኝ እንደዚህ መዋረድ ቢደርስብኝ ምናምን አይ ዶንት ኬር ነው እነዛ የፓርላማ አባላት እኮ እንደዛ ሙልጭ ተደረገው ተሰድቦ ምናምን ቤታቸው ሲሄዱ ደግሞ በቃ ደሞዛቸውን በልተው ጥርቅጥር አድርገው ይወጣዎች ቆራቸው በቃ ምንም እንትን እና ስራቸው አንደኛ መሳደብ ነው ሌላ ደግሞ መሰደብ ነው ስድብ መቻል የባለ ሀብቶቹ ነው የገረመኝ እኔ እንደውም ጸጥ ይላሉ ብዬ ነው እንትን የምለው ወይም ማጉረምረም እንደ አላህ ምናምን ነገር ማጉረምረም ነገር ወይም አንድ ሰው ተነስተው ስነ ስርዓት ማስረጃ ካለ እገሌ ብላችሁ በዝርዝር እንትን ብሎ እንጂ 60% በጣም ትልቅ ቁጥር ታጨበጭባለህ እግዚኦ በጣም እኮ የሚገርም ነገር ምን ውድቀቱን እኮ ነው የሚያሳይ እንደ ሀገር በቃ ይሄ ነው አንደኛ መሪ ማንንም ጌታ ማንንም ማሽከር የለም ማንንም ሰዳቢ ማንንም ተሳዳቢ የለም መሪም ቢሆን ዜጎቹ ማክበር መቻል አለበት በነገራችን ላይ በጣም ማክበር አለበት በጣም እንትን ነው ሌላ ሀገር ቢሆን እኮ ያስጠይቃል እውነታው ግን እሱ አይደለም ምናልባት ባለሀብቶች አይኖሩ ማለት አይደለም ሊረዱ የሚችሉ ባለሀብቶች የሉም ማለት አይደለም ይኖራሉ እሱን በደህንነት መስሪያ ቤት ደርሶ እርምጃ መውሰድ ሲገባው እንደዚህ በጅምላ ባለፈውም ታስታውሳለህ የዳኞችን በተመለከተ ዳኞችን በሙሉ ጉበኛ አድርጎ የገለጸበት መንገድ ብዙ ዳኞች ቅሬታ ያቀርቡበት እንዲህ አይነት የጅምላ ነገር ይወዳል ይሄ ከካሜ በነገራችን ላይ እንዲህ አይነት ነገር ሀሜት የሚወድ ሰው ነው እንዲህ አይነት ነገር የሚናገር መንግስት ነው መረጃ ካለው በመረጃ ህግ ማስከበር አለበት ኃላፊነቱም ያ ነው ወንጀል ተላልፎ ህግ ተላልፎ የተቀመጠ ሰው ካለ እሱን ለህግ ማቅረብ ነው እንዲህ ዝም ብሎ በጅምላ መድረክ ማይክ ሲከፈቱሉ እንዲህ የምትናገር ከሆነ ሀሜተኛ ከመባል ምንም ከዛ ያለፈ ነገር ልትባል አትችልም መስፍን እንግዲህ አብይ አህመድ አሁን ቀደም ሲል ስላነሳ ነው ተስፋለም ወልደየስን አሰረ በኋላ ላይ እንደሰማነው ከሆነ ምናልባት ከነጆራ አካባቢ የሚወጣው መረጃ እንደሚያሳየው የአብይ አህመድ አንድ ቄስ ሞገሴ ከሚባሉት ውስጥ አንዱ የሆነው ዮናታን ተስፋዬ ያኔ ሰማያዊ ፓርቲ ውስጥ በነበረ ጊዜ የነጻነት አርበኛ ብለን እንደዛ እንዳላመሰግን ነው ዛሬ የነጻነት ቀበኛ ለሆነ ሰውዬ ቄስ ሞገሴ ሆኖ በየሚዲያው ላይ በየማህበራዊ መድረኮች ላይ የመጣ ስለ አብይ አህመድ ውዳሴና ሙገሳ የሚያቀርብበት ሁኔታ ያሳፍራል ያሳዝናል ነፃ እንዲወጣሱ እንመኝለታለን ግን በሱ ምክንያት ወይም ደግሞ እሱ ነው ያሳሰረው ይሄን ልጅ ተስፋ ለሞልደየስን የሚል መረጃም እየወጣ ነው በርግጥ ማረጋገጫ ማግኘት ቢቀድም በነጃዋር በኩል እንዲህ አይነት ነገር እየተባለ ነው በቅርቡ ነው ታየ ደንዳን ያሰረው ታየ ደንዳ መሳሪያ ላነሳ በቀቹ ማብራዊ መድረክ ላይ የሚያስተላልፋት ሐሳቡ ነው ነፃነቱን ተጠቅሞ የራሱን መግለጽ ነፃነቱን ተፈጥሯዊ መብቱን ተጠቅሞ ሐሳቡን ስለገለጸ አሰረው በዚህ በቃለ መጠይቁ ላይ ኢትዮጵያ ውስጥ ሐሳቡን ስለገለጸ የታሰረ ሰው የለም ማለት እንዲህ አይነት ይሄ ምንድነው አይኔን ግንባር ያድርገው አይነት ውሸት ነጭ ውሸት ለጻናትም እኮ ጥሩ አይደለም ለምን ያድጉ መሪው አሻል ሲባል እኮ ጻናት ምን ሀገር ለመምራት የሚፈሩበት ሁኔታ እኮ እየተፈጠረ ነው መሪነት እንደ አብይ ከሆነ ይቅርብን የሚሉ ጻናት እኮ ታዳጊዎች እየመጡ ነው ሀገር ኃላፊነት ለመውሰድ የሚሸሽ ወጥተውልድ እኮ እየፈራ ነው ያለው አብይና ብልጽግና ከሆነ እንደ ሞዴል የሚታዩት ነገ ከነገ ሀገር የሚመራ ፓርቲም ሆነ ግለሰብ ልናጣ ነው ትውልዱ እየፈራ ነው የውሸት ምልክት እየተደረገ እየታየ ነው የውሸት ምሳሌ በመዝገበ ቃላት ውስጥ ውሸት ሲጠቀስ አብይ አህመድ ተብሎ አቻ ትርጉሙ ወደፊት መምጣቱ የማይቀር ነው እስካሁን መሳይ አሁን ስለ ሞራል ስትነግረኝ ነገር ነው እስካሁን ኢትዮጵያ ውስጥ ከነበሩት መሪዎች እንግዲህ ከአፄ ኃይለ ሥላሴ ወዲህ የመጡት በሙሉ ፖለቲካና ሃይማኖት ተለያይቷል ብለው እንዲያውም እምነታቸውን ማናቃቸው ሰዎች ናቸው አብይ አህመድ ነው የእምነት ሰው እንዲያውም አንዳንዶቹ የጌታ ሰው የሚሉት የጌታ ሰው የወንጌል ሰው ቤተ መንግስት ገብቶ አገሩን ለወጠው ነው የሚሉ የሚነገርለት ሰው ነውና
እስካሁን ከነበሩት መሪዎች ደግሞ ይሄ የወንጌል ሰው የጌታ ሰው የተባለው ነው በውሸት እንትን ለከት የሌለው ውሸት የሚባል ነገር ታውቃለህ። በቃ ምን ነገር ማሰሪያ መቆጠሪያ መጨበጫ ምናምን የሌለው ውሸት የሚናገረው ይሄ የጌታ ሰው የእምነት ሰው የተባለው ነው። በጣም የሚገርም እኮ እንትኑ ነው ይሄ ፓራዶክስ ነው። ቅራኔውን ነው ነገር እንትኑ መጻፉ ነው ነገር ብለህ እስካሁን እኮ እነመለስ ምናምን እምነታቸውን አናውቅም። ኮሚኒስት ናቸው ይባላል፣ አያምኑም ይባላል ምናምን ነገር ይሄን ኃይለ ማርያም ደሳለኝ በዛ ደረጃ ምንም። ይሄ ግን የወንጌል የእምነት ሰው ነው ተብሎ ነኝም እያለ ማለት ነው ለመዋሸት። በነገራችን ላይ በእምነት ከሚጠሉ ነገሮች አንዱ ውሸት። ግን ወጥቶ በየጊዜው እየዋሸ ምንም እየዋሸ እኔ ምን ራሱ አምነዋለሁ የሚለውን ወንጌል አምነዋለሁ የሚለውን ቃል በጣም በእንትን ደረጃ ነው እየደፈጠጠ ያለው። ለኢትዮጵያ ውስጥ የሞራል ሰዎች ቢኖሩ ኖሮ የእምነት ትክክለኛ ያለው ሰዎች ቢኖሩ ኖሮ ወጥተው ውሸት ጥሩ አይደለም፣ ልጆቻችንን ከውሸት እንጠብቅ። እንዲያውም ኢትዮጵያ ቴሌቪዥን ወይ ፋና ቴሌቪዥን ይሄን ነገር ሲያስተላልፍ ይሄ ፊልም ላይ እድሜያቸው ከ18 ዓመት በታች ምልክት አለ አይደል? እንደዛ ነገር አስገብተው አብይ አህመድ ሲናገር ያ ሌብል መጥቶ ቁጭ እንዴ መደረግ አለበት። ህፃናት በማይደርሱበት ቦታ ይተላለፍ የሚልም ልክ እንደ መድኃኒት በቃ ቢሎ 80 ምናምን ፕሊስ ምናምን ነገር ተጠንቀቁ ተብሎ ማስጠንቀቂያ ተሰጥቶ ምን ነገር አለበት እንጂ እንዳልኩ እኮ ነው። ፖለቲከኞች በሆነ መንገድ ውሸት የሚዋሹበት መንገድ አለ። በተወሰነ መልኩ ባለመናገር የኛ የሚሉትን የተወሰነ ነገር እንትን በማድረግ ነው እንጂ እንደዚህ ጭልጥ ያለ አድገናል ምናምን ታምራዊ እድገት እናንተ ናችሁ ምናምን እኔ እንትን እንዳልኩ ነው። የሞራል ሰዎች ቢኖሩ እዚህ ሀገር ውስጥ ተነስተው አይ ይሄ ነገር ጥሩ አይደለም ለልጆቻችንም ለሀገራችንም ለሞራልም። በነገራችን ላይ አብይ አህመድ እኮ ዋሸ፣ ሌላው ታች ያለው ካድሬ ምንም እኮ ክፋት የለውም። ተከተል አለቃህን መሰል እንትንን ነው ለሚለው ቢሆን ታች ያለው አሁን አቶ ጋሽ ለገሰት ሁሉ ምናምን ነገር ወጥቶ የሌለ ታሪካዊ ሰላም ነው እሱ ቃል ይወደዋል። ታሪካዊ ሰላም ውስጥ ነው ያለው ነው ምናምን ሲባል ምን ጫንጮ 34 ኪሎ ሜትር ከአዲስ አበባ እንደዛ ያለ በዛ በሚናገርበት ሰዓት ጫንጮ የሚባል እንትን ላይ የብልጽግና መንግስት የአካባቢው ካድሮች እንትን ታገተው እየተወሰዱ ነው። ታሪካዊ ሰላሙ ያ ነው። ምናልባት ገልብጠው ስላየው ሊሆን ይችላል። አሁን የታየደ እንዳላስተዋል ምን just literally እኔ ያለፈው ጊዜ ብለናል አይደል? የምክክር ኮሚሽን የሚባለው ነገር እንደ ታየደ እንደውም ሌላ ነገር ሌላ ጫካ ያላችሁ ወንድሞቻችን ነው ምናምን ከሚሉ ታየደ እንዳመፈታት ታየደ እንዳመብቱ እንዲከበር በመታገል ነው ገለልተኝነታቸውን ማረጋገጥ የሚችሉት። ከምንም ነገር በላይ ከቃል በላይ ተግባር ነው በነገራችን ላይ ወሳኙ ነገርና ታየደ እንዳን የሚያስር መንግስት እንዴት አድርጎ ነው ሌሎች ተቃዋሚዎችን ለሀገራዊ ምክክር መድረክ ጠርቶ በሀገር ጉዳይ ላይ እንደው በቃ ቁርጥ ያለው ውይይት ተካሂዶ መፍትሄ ምናምን የሚገኘው? አይገኝም፣ ሊገኝ አይችልም። ታየደ እንዳ አመረ እኔ እምነው እንትን ነግሬያለሁ። በብዙ አቋሙ ላይ የማልስማማው ሰው ነው፣ ግን በተቋም በኮንሲስተንሲው ባለው እንትን ላይ በጣም ማደንቀው ሰው ይሄ እንደ ኢዜማ እንደ አብን እንደ ምናምን እንደሚባሉ ቢሮ ከፍተው ተቃዋሚ ነን ከሚሉት ቢሮ ካላቸው የበለጠ ጠንካራ አንድ ሰው አሁን ይሄን ሰሞን እሱ ነበር። ይሄንን ድምጽ አፍነው ታየደ እንዳን አስረህ የኢትዮጵያ ሀገራዊ መግባባት ሀገራዊ ምክክር እናካሄዳለን ማለት ምንም እንትን ነው። እንዲያውም ሀገራዊ ምክክር ሰዎች ቢያስቡበት እንትና ወጣ የሚባል ሰማው ዶክተር ተገኝ አንዱ ኮሚሽነር ማለት ቀስ ያሉ ድምጻቸውን ሲያሰሙ ወይም ደግሞ በቃ በግልጽ ድምጻቸውን አሰምተው አይሰራም እንደማይሰራ ማወቅ አለባቸው። በነገራችን ላይ ብለናል ኮሚሽኑን ስታነሳ እንግዲህ ኮሚሽኑን በተመለከተ የተለያዩ የፖለቲካ ፓርቲዎች በጋራ መግለጫ አውጥተዋል። እነ ኦነግ እነ ኢሃፓ ያሉበት አንድ ቡድን አለ ጋራ መግለጫ በዚህ ጉዳይ ላይ የሚያወጡና አሁንም በዚህ በኮሚሽኑ አሁን ሽምጥ እየጋለበ ነው። ምንም ያነሳናቸውን ያሳሰቡን ጉዳዮች ሁሉ አቅርበን ወደ ጎን ትቶ ዝም ብሎ እየተጓዘ ነው የሚል መግለጫ በማውጣት ተቋማቸውን ገልጸዋል። እንግዲህ ምርጫ ነው ምክክር ኮሚሽኑ ያው የሚያወያየው የለም የሚያገናኘው ሌሎች ሐሳቦችን የሚያስተናግድበት አውድም ስለሌለው ብልጽግና ለብልጽግና የምክክር ሐሳብ አቅርቦ እዛው ከኋላ ኪስ ወደፊት ኪስ አይነት በሚመስል መልኩ እርስ በርስ አጀንዳ ተለዋውጠው እሱን አጀንዳ ለአብይ ሊያቀርቡለት ተዘጋጅተዋል። አብይ ነው እንግዲህ ምክክር ኮሚሽኑ ራሱ የመጨረሻ ኃላፊነቱ ለአብይ አጀንዳውን የተሰበሰቡትን መስጠት ነው። የአብይ ጠረጴዛ ላይ ይቀመጣል። አብይ ያንን መርምሮ እንግዲህ ወደ ህዝብ ተወካዮች ምክር ቤት የሚፈልገውን ይልካል። ውሳኔ ላይ
ይደረሳል ማለት ነው። እንዲህ አይነት ከአንድ ፈጣጠሩ ጀምሮ የተወላገደ ኮሚሽን ነው እንግዲህ ለኢትዮጵያ መጪው ጊዜ ብሩህ ያደርጋል፣ በዚህ መንገድ ነው የሚያዋጣው እየተባለ ከበሮ እየተደለቀ ያለው። ለማንኛውም በምክክሩ የሚመጣ ምንም ነገር የለም። መስፍን እንደው ከህግ አንጻርም ሰሞኑን አንዳንድ ሁለት ጉዳዮች እንደው ባጫጭሩ እንመልከታቸውና ወደ ሌላው ርዕሰ ጉዳይ እንሄዳለን። የገለቴ ቡርቃ ጉዳይ ነው። ያው እንደዚህ ትንንሽ የሚመስሉ ግን ትልልቅ የህግ ጉዳዮችን እንድንፈትሽ የሚያደርግ ነው። የኢትዮጵያ ህግ የሚባለው ነገር የሌለበት ከህግ ይልቅ አብይ አህመድ ህግ የሆነበት ወይም ብልጽግና ፈላጭ ቆራጭ ሆኖ ዳኞች ውሳኔ ላይ ጣልቃ እየገባ የፈለገውን የሚያደርግበት ሀገር ስለሆነ ስለ ህግ ስናወራ በጣም ጥንቃቄ እያደረግን ነው። አንዳንዴ ህግም ያለ የመሰለን እንዳንሳሳትም መጠንቀቅ ያስፈልጋልና ገለቴ ቡርቃ ላይ የተፈጸመው ነገር አብዛኛውን ኢትዮጵያዊ ያሳዘነ ጉዳይ ነው። ከዛ በኋላ ደግሞ ይህንን ፈጸመ የተባለው የቀድሞ ባለቤቷ ላይ የተወሰደው እርምጃ ራሱ ተገቢ አይደለም በሚልም ኢትዮጵያውያን ጉዳዩን እያነሱት ይገኛሉና በጣም አሳዛኝ ነገር ነው የምንሰማው። በተለይም ደግሞ በገለቴ ቡርቃ ላይ ያን ሁሉ ነገር ሲፈጸም ዳኝነቱን የሰጡ አካላት ምንም ባልተናገሩበት፣ ስለ ሁኔታው በገለልተኛ አካልም ባልተሰማበት ሁኔታ ይህንን ግለሰብ ባለቤቷን የቀድሞ ባለቤቷን የፊጥኛ ሰው ራቁት ገላውን በፎቶ እያነሱ በማህበራዊ ሚዲያ ላይ እንዲበተን የተደረገበት ሁኔታ ይሄ የደቦ ፍርድ ነው። ትክክል አይደለም። ለገለቴ ያለንን ፍቅር እያሳየን አይደለም። ለህግ ያለንን ጥብቅና እያሳየን አይደለም። ኢትዮጵያ ውስጥ አሁንም የደቦና የመንጋ ፍርድ በስፋት የሚታይበት ሁኔታ እጅግ የሚያሳዝን ነው። ሌላው ከድምፃዊ አንዱዓለም ጎሳ ጋር የተያዘ ነው። ፍቅረኛውን ገደለ ተብሎ በእስር ላይ ከቆየ በኋላ በዋስ የተለቀቀበት ሁኔታ ቤተሰቦቿን በተለይ ወላጅ አባቷን እና እናቷን እጅግ ማሳዘኑን እየሰማን ነው። እንግዲህ አሁንም የፍርድ ጉዳይ ነው፣ የህግ ጉዳይ ነው። እዛ ውስጥ ጣልቃ ገብተው እንዲህ ነው እንደዛ ነው ማለት የሚቻል አይደለም። አባትየው ከልጄ ህይወት ይልቅ የሱ ታዋቂነት በልጦ ይህን ውሳኔ እንዲተላለፍ አድርጓል በሚል ጸጸታቸውን ገልጸዋል። ለማንኛውም የህግ ጉዳይ ነው። እንዲሁም ማህበራዊ ሚዲያ ላይም በስፋት ስለተነሱ ነው ያነሳሁትና አጭር አስተያየት ሰጠንበት እንለፍ። አንዳንዴ እንዲህ አይነት አጀንዳዎች ሆን ተብለው በብልጽግና ፓርቲ የዲጂታል ሰራዊት አማካኝነት በጣም በሰፊው ይራገባል። ምክንያቱም የሰውን አእምሮ ጨምድዶ ስለሚይዝ እንዲህ አይነት ጉዳዮች ከስሜት ጋር ከተፈጥሯችን ጋርም ቶሎ ሪያክት እንድናደርግ ቶሎ መልስ እንድንሰጥ የሚያደርጉ ጉዳዮች ስለሆኑ ዲጂታል ሰራዊቱን በደንብ እየተጠቀመባቸው ያሉ አጀንዳዎች ናቸው። ለማንኛውም አጭር አስተያየት ሰጠን ወደ ሌላው ጉዳይ እንሄዳለን። መስል እውነት ነው መሳይ። ገለቴ ቡርቃ በጣም የታወቀች እኔ በተለይ በ90ዎቹና 2000ዎቹ አካባቢ ታስታውሳለህ? በጣም ገለቴ ብዙ ሪከርዶች የሰበረች ኢትዮጵያን ስሟን ያስጠራች አትሌት ነች። የደረሰባት ነገር በጣም ያሳዝናል። እንደሰማነው ከሆነ እንግዲህ የእሷን ቨርሽን የእሷን ሳይድ ነው የሰማነው። የዛኛውን የሌላውን ሰው የተባለውን ታሪክ አልሰማንም። ግን በእሷ ላይ የደረሰው ነገር በጣም ያሳዝናል። እንደሰማነው ከሆነ እውነቴ ነው የሚወገዝ ነገር ነው፣ ጥሩ ነገር አይደለም። ግን እንትኑ ፕሮሰሱን ስናየው በህግ የተያዘ ፍርድ ቤት ላይ ደርሶ እስከ ሰበር ሰሚ ደርሶ ተይዞ በዛ በሰበር ሰሚ ችሎት በፍርድ ቤት በማስረጃ ተወስኖ ያለቀ ነገር ነው። አሁን በሚዲያ እየተካሄደ ያለው ይሄ ሰውየው ኦልሞስት በደውታል ጨርሶታል። የሚዲያ ፍርድ ነው የተሰጠው። ልጅቷ ታዋቂ ነች፣ ለሀገሬዋ የዋለች ውለታ በጣም የሚመሰገን ነው ምናምን። ነገር ግን ያም ሆኖ የህግ የበላይነት የሚባል ትልቅ ጽንሰ ሐሳብ አለ። የህግ የበላይነት የሚባል ጽንሰ ሐሳብ አንድ ሰው ማንኛውም ሰው በህግ ፊት እኩል ነው እና ማንኛውም ሰው በህግ ፊት በማስረጃ በምናም በክርክር ይዳኛል። ያ ነው ፋይናል ነው በቃ ባይዞ ማንንም ፖለቲካ ባለስልጣን ምናም ጣልቃ ሊገባበት የማይችል ነገር ማለት እና በዚህ ባለቀበት ሁኔታ አይ ዶንት ኖ አሁን ይሄ ነገር ለምን ሊፈጠር እንደቻለ አልገባኝም። በተለይ እኔም ለምሳሌ ይሄን ነገር በተወሰነ መልኩ በጥርጣሬ እንዳያደርገን የብልጽግና የሶሻል ሚዲያ እንትሮች ናቸው በጣም እያጮሁት ያሉት። ይሄ በነገራችን ላይ እኔ እንኳን ማቀው እንትን አለ እዛ ስቴዲየም ዙሪያ ያሉ ፈጣን ልጆች አሉ። እነዚህ ከአትሌቶቹ ጋር በጣም እንትን ያላቸው ብዙ አትሌቶች በዚህ መንገድ የሚሸወዱ አሉ። እንግዲህ ይሄ በሴቶች ላይ የሚደርስ ጥቃት ነው እና ወድ እነዚህ ሰዎች አዋቂዎች ናቸው። ከ18 ዓመት በላይ የሆኑ እንትሮች ናቸው። በሆነ በግንኙነት በትዳር ደረጃ የደረሰ ነገር ነው። ስለዚህ እንቶ የገለቴን ጉዳይ ለፍርድ ቤት እንቶ አሁን ግን የመንግስት ሚዲያ የመንግስት ሶሻል ሚዲያ አክቲቪስቶች የብልጽግና እንትሮች እያደረጉት ያሉት ነገር ጥሩ ስሜት የሚሰጥ አይደለም። የዚህ አንዱዓለም ጎሳን ብዙን ኬዙን ስለማላቀው ትናንት መፈታቱን ሰምቻለሁ። እኔ እንጃ ብዙ ሰዎች
በነፍስ ግድያ ተጠርጥረው ዋስ የሚባል ነገር በኢትዮጵያ ሕግ አይፈቀድምና እንዴት እንደሆነ ምናምን ዝርዝሩን ስለማላውቅ ባልናገር ይችላል። ግን የሕግ የበላይነት የሚባለው ጽንሰ ሐሳብ ሁሉ ጊዜ እንትን ሊመጣ ይችላል እና ያንን በሶሻል ሚዲያ ኮምፕሮማይዝ አድርገች በጮት በሚዲያ እንዲህ ተደረገች ምናምን ጥቃት ተፈጸመባት እንዲህ ተብሎ ምናምን ነገር የሚባል እንዴ ዚያዘር ሳይድ መች ሰማን። እኔ አሁን ሰው እንደዛ ነው ቸኩሎ ድምዳሜ ውስጥ እንዳይገባ ማድረገው። ግን ሌላው ምንድነው የሚገርመው ነገር ገለቴ አሁን በአንድ ወር ጊዜ ውስጥ እኔ እናንተም አውርተናል። የብርቱካን ተመስገን ታሪክ አለ። ብርቱካን ተመስገን ደግሞ አለች አንድ ምስኪን ልጅ በሚዶሎ ዩኒቨርሲቲ ስትማር ተደፈርኩኝ እንዲሆንኩኝ ብላ ሚዲያ ላይ በመናገሯ የመንግስት ሚዲያዎች ብርቱካን ተመስገን ላይ ያደረሱት የፈጸሙት እንትን ወንጀል ኦልሞስት አሁን አእምሮአችን ውስጥ አለና አንዳንዴ ይገርመኛል። ምንድነው እንደዚህ ሚዛን እንድናጣ የሚያደርገን ምናምን ነገር። እቺ ልጅ ተደፈርኩ ነው ያለችው። ተፋሪዎቿን ነው መጠየቅ ያለብን ወይንስ እሷ የተደፈረችው ልጅ ራስሽ ወንጀለኛ ነሽ ለምን እንዴት ያለሽ ተብሎ ታስታውሳለህ? አሁን እንደውም ያለችውና እኔ የገለቴ ላይ ደረሰው ነገር አልደረሰም እንትን አሉለም እያልኩ አይደለም ያሉት፣ ግን በፍርድ በህግ ስርዓት መዳኘት አለበት። ሚዲያውም ላይ እየተደረገ ያለው ይሄ ምንድነው የሚባለው ደብል ስታንዳርድ ያልተ ሚዛናዊ ያልሆነ ኤክሲኪዩሽን አንዱን ስትፈልግ ላይ ታደርገዋለህ ታጎነዋለህ፣ አንደኛውን እንትን ታደርገዋለህና እኔ በዛ አኳያ ነው ማለት የብርቱካን ኬዝ አሁንም እኔ ራሴ በጣም ይቆረቁረኛል። ባይዞ እዛ አሁን ሚዲያው ላይ ሰሞኑን እያየው ነበርና የሷን ኬዝ እንትን ሲሉ የነበሩ ሰዎች ናቸው አሁን ዛሬ ገለቴ ላይ ጥቃት ተፈጸመ፣ ጾታዊ ጥቃት ተፈጸመ፣ አንድ የከተማ ጭሉሌ ያጨረበራት ምናምን ነገር ሳድ ብዙዎቻችን እናውቃለን ምናምን ነገር። ግን ያ ፍርድ ቤት ላይ በፍርድ ቤት የተያዘ ኬዝ ነው። ፍርድ ቤቱ ጉዳዩን እንዲያዩ ማድረግ ነው። ያውም ጠቅላይ ሚኒስትሩ የሚገባበት ተብሏልና ምንድነው ገብቶ የሚያደርገው ምንድነው? ቁጭ አርጎ ሊያሸማግል ነው ምንድነው? እና አሁን ጭራሽ አሁን አስረውት ሰውየውን ምን ከህግ ውጭ የሆነ ነገር ነው እየተፈጸመ ያለውና ይሄ በዚህ መንገድ ፌር አይደለም። እንዳልኩ ነው ትልቁ እንትናችን ጥላችን የዋናው እንትናችን የህግ የበላይነት የሚባለው ፕሪንሲፕል ነውና አንድ ነገር በጣም አሳሳቢ የሆነው ነገር የአዲስ አበባ ፖሊስ ሰውየውን በመያዝና እንዲህ ራቁቱን ተደርጎ በሚታይበት ሂደት ውስጥ እጅ የለበትም እያለ ነው። ደህንነቶች ናቸው ያደረጉት የሚል ነው። ደህንነቶች ምን አገባቸው? ይሄ የህግ ጉዳይ ነው፣ የፖሊስ ስራ ነው። ፖሊስ ችግር አለ ይሄ ነገር በህግ ይታይ ከተባለ ሰውየውን በቁጥጥር ስር የማዋል ሌሎች ህጋዊ ነገሮችን የማድረግ የፖሊስ ኃላፊነት ነው። ደህንነቶች ሁሉን ነገር ፈላጭ ቆራጭ ሆኑ ሰው ማሰር። አሁን ተስፋለም ወልደየስንም ደህንነቶች ናቸው የወሰዱት። ደህንነቶች መተው ወሰዱት ተባለ እንዴ? እዛ ሀገር ላይ ምንድነው ኃላፊነት? የፖሊስ ስራ ምንድነው? ወይ የፖሊስ ጽህፈት ቤቱ ይዘጋ። ፖሊስ ለምንድነው ደሞዝ የሚከፈላቸው? ደህንነቶች ሁሉን ነገር የሚወስኑና የሚያደርጉ ከሆነ ስለዚህ አንተ ደግሞ ስርዓት አልበኝነት እኮ የሰፈነበት ሀገር ነው። ምንድነው የምትጠብቀው? ስርዓት እኮ ቢኖር አንድ ሰው ለመያዝ እንደውም በህጉ መሰረት ከፍርድ ቤት ደብዳቤ ወጥቶለት ፖሊስ ይዞ ሄዶ ፈልጋለ ብሎ ሰውዬው እሺ ብሎ ጠበቃውን ይዞ ሄዶ ተነጋግሮ ነው ስርዓት ሀገር ማለት ነው። የኢትዮጵያ ህግ እንደዛ ነው የሚለው በሀገራችን። በጣም የሚያሳዝን ነገር እኮ እዚህ እኮ የኢትዮጵያ ህግ የወንጀለኛ መቅጫ ወይም እኮ ህግ እኮ በትክክል ቢተረጎም እኮ እዚህ አውሮፓ አሜሪካ እንዳለው እኮ ስርዓት እኮ ነው። ችግሩ ምንድነው? ያ ህግ ወረቀት ላይ የቀረ እንትን ብቻ ነው፣ ማስፈራሪያ ብቻ ነው። በተግባር ኢትዮጵያ ስርዓት የሚባል ነገር የለም። ነገር ያለፈው ጊዜ አዲስ አበባ ውስጥ ብቻ እኮ የአዲስ አበባ ፖሊስ አለ፣ የፌደራል ደህንነት አለ፣ የኦሮሚያ ልዩ ኃይል አለ፣ ኮሬ ነገኛ ምናምን የሚባል አለ። ምን ወደ 5 ምናምን የሴኩሪቲ ስትራክቸሮች አሉ። አንዱ እንትን ይደራረጋሉ። በቃ አንዱን ባይፓስ ይደራረጋሉ። አስደንቀን አይገባም። አሁን ገለቴ ስለሆነች ሊሆን ይችላል እንደዚህ አንዳንድ ሰዎች ሪቴት ሆኑታል። ገለቴን አንድ ከተማ እንትን እቺን ልጅ የለፋችበትን ገንዘብ ወሰዳት ምናምን ነገር እንዴ ራሷ እኮ ታውቃለች፣ ነፍስ ታውቃለች፣ ምን ትላለች። ያንን ደግሞ ገለቴ ዝም ብላ አልተቀመጠችም። እንግዲህ ታሪኩን እንደሰማሁት ማለት ፍርድ ቤት ወስዳ ጉዳዩን ፍርድ ቤት ተከራክረውበት የተፈታችበት ጉዳይ ነው እስከ ሰበር ሰሚ ድረስ ማለት ያ የፍርድ ቤት ውሳኔ ስላልጣማት ነው ሚዲያ ላይ ወጣ ሰውየውን አሁን የሚዲያ ኤክሲኪዩሽን ሚዲያ ላይ ሰውየውን እንትን እየተሸከሸከ ነው። አሁን ሚዲያ ተሸከሸከ፣ አሁን ደግሞ በተግባር እየሸከሸከ ነውና እንዲህ አይነት ነገር ፌር አይደለም ደግሞ ለማለት እኔ እንትን ማነሳው ወደ ኋላ ሄደን ከወር በፊት ብርቱካን ተመስገን የምትባል ልጅ ሚዲያ ላይ ወጣ ጾታዊ ጥቃት ደረሰብኝ ማለቷ እንደ ወንጀል ተቆጥሮ የመንግስት ሚዲያዎች 3 ቀን 4 ቀን
ውሸቷን ነው አልተደፈረችም ያልሰሩት ነገር የለም ልጅቷን ስሟን ለማጥፋት የልጅቷን እውነት ለማድበስበስ ይሄ በዚህ ሀገር ውስጥ ነው እንግዲህ የምንኖረው ማለት ነው ሁለት የተቃረኑ ነገሮች አንዱን እንትን ዲታጎሮ አለ ፍርድ ቤት ያዘውን ብዙ ደረጃ የደረሰው ነገር ሌላውን ደግሞ ለምን በደል ደረሰብኝ ብለህ ትናገራለህ ብለን ተማረግ ነውና የህግ የበላይነት ነገር የሚባለው ነገር ሽታውም ይሄን ለማለት ነው መሰለኝ ወደሚቀጥለው ነው መስፍን እንግዲህ ፊታችን አርብ በባህር ዳር ሰልፍ ተጠርቷል ሰልፍ የጠራው መንግስት ነው በኢትዮጵያ ነገሩ የተገላቢጦሽ ሆኗል ሰልፍ መንግስት ይጠራል ደግፉኝ ብሎ ወይም ደግሞ ሌሎች አካላትን አውግዙ ብሎ ባልተለመደ ሁኔታ መንግስት ሰልፍ ሲጠራ ይሄ በዓለም ታሪክ ምናልባት ኢትዮጵያ መጀመሪያዋ ልትሆን ትችላለች የመንግስት ደጋፊዎች ራሳቸው ሊወጡ ይችላሉ እንደፈለጉ ያ መብታቸው ነው ግን መንግስት ራሱ ሰልፍ አዘጋጅቶ ኑ አውግዙልኝ ሲል በጣም የሚያስገርም ነው ይሄ ምናልባት ድንቅ መዝገብ ላይ መስፈር ካለበትም እንዲህ አይነቱ ክስተት ነው ለማንኛውም ፋኖን የሚያወግዝ ሰልፍ ነው የተጠራው የባህር ዳር ህዝብ ፋኖን አውግዞ ሰልፍ ሲወጣ ምን ማለት ነው የአማራ ፋኖ ብሔራዊ ኃይል መግለጫ አውጥቷል ለባህር ዳር ከተማና አካባቢው ነዋሪዎች መግለጫ አውጥቷል መልእክት ሰዷል አርፋችሁ ተቀመጡ ብሏል ለአገዛዙ ማስጠንቀቂያ ሰጥቷል እንዲህ ህዝብን አስገድደ አሮጊቶችን አዛውንቶችን ህፃናትን አስገድደ የምታወጣው ሰልፍ በዚህ የሚሸፈን አጀንዳ የለም በዚህ የሚረሳ የአገዛዙ ኃጢያት የለም በሚልም ማስጠንቀቂያ ጭምር መግለጫ በማውጣት ገልጿል እንዴት አየው መስፍን በቅርቡ በጎንደር ላይ እንደዚህ ተመሳሳይ ነገር ታቅዶ የአማራ ፋኖ ብሔራዊ ኃይል ጎንደር እንደዚሁም ሌሎች ኃይሎች ተሰብስበው ጎንደር ገብተው ብዙ ነገር ልዩ ኦፕሬሽን ሰርተው ያን ሁሉ ፕሮግራማቸውን ዋቸልሰውባቸዋል አልተካሄደም ምንም ነገር ምናልባት ባህር ዳር ላይ ይካሄድ ይሆን ሊካሄድ ይችላል ግን ምንም አንድምታ አይኖርም ምንም ፋይዳ አይኖርም በነገራችን ላይ መሳይ የዛሬ አመት አይሆንም አንድ ቦታ ደሴ ነው ደብረ ብርሃን ሰልፍ ሰዎቹ እንደዚህ መልካቸው ተጠምጠው መፈክሩን እንኳን እንደዚህ ዘግዝቀው ይዘውት ምናምን የወጡበት ሰልፍ በግድ ወጣና እንዳልከው ነው በቃ ውጡና ደግፉኝ ደግሞ የሚያደርገው ማን መሰለህ እኮ እነዚህ የመንግስት ሰራተኞችን እንኳን ደሞዛቸው በቃ ብሏቸው ሁለተኛ ስራ ሰርተው ልጆቻቸውን የሚያስተምሩ ልጆቻቸውን ምግብ ለማብላቱ የመንግስት ሰራተኞችን የመንግስት መስሪያ ቤት ተዘግቶ የመንግስት በአጠቃላይ የሎጂስቲክስ የመኪና የባስ የምናምን አቅርቦት ቀርቦ ሰላማዊ ሰልፍ ውጡ ተብሎ ሰልፉ ላይ የነበረው እስካሁን ከእንትን ላይ አልጠፋም ከሜሞሪ ላይ አልጠፋም ተሸበቃ ሰው ከፍላጎት ከውስጥ ያልሆነ ሰልፍ የኢትዮጵያ አገዛዞች በሙሉ የሞከሩት ነገር እኮ ነው በደርግ ጊዜ ምናምን በእነመለስ ጊዜ ምናምን ሰዎች በግድ ሰልፍ ይወጣሉ ምንም ችግር የለም መኖር አለባቸው መኖር ይፈልጋሉ በቃ ምንም እንትን አማራጭ ግን የሚወጡት ከልባቸው ስላልሆነ እንትኑም ራሱ ከቃላቸው የማይወጣ ነገር ያለው አይደል ሴትዮዋ በደርግ ጊዜ የኢዲዩ ደጋፊ ናቸውና ሰልፍ ወጥተው መፈክር ይወርዳልና ኢዲዩ ይውደም ምናምን ሲባል እግዚአብሔር ያውቃል መድኃኒዓለም ያቀለታል ባካ አንተ እንዳካሪ ምናምን ይላሉ ሴትዮዋ ቀስ ብለው እና እንትኑ ላይ መንግስት ራሱ ማሳጅ እያደረገ ነው በቃ ይሄ እዚህ የህዝብ ድጋፍ አለኝ የህዝብ ተቀባይነት አለኝ ህዝቡ ይወደኛል ሰልፍ ወጥቶልኛል ምናምን ተብሎ ራስን ማሳጅ የማድረግ በሽታ ነው ግን ያ ነገር መሬት ላይ የሚለውጠው ነገር አለ የለም የዛሬ አመት አካሄዶት ነበር ፋኖን አስወገዘ የህዝብ ድጋፍ የለውም ምናምን ነገር ደግሞ እኮ የሚገርም ራሳቸው ዞሮ ይናገራሉ እኮ በቃ ህዝቡ ሽፍቶቹን እየደበቀ ህዝቡ ነው አልተባበረ ያለን እያሉ እኮ ግምገማቸው ላይ አረጋ ከበደ ይርጋ ሲሳይ ምናምን የሚባሉት እንትሮች እኮ ይናገራሉ ህዝቡ ሽፍቶችን እየደበቀ ሽፍቶችን እየተባበረ እየቀለበ ያስቸገረ ህዝቡ ነው ይላሉ አዘዜም ታይም ደግሞ ህዝቡ ወጥቶ ይደግፋል ምንም ችግር የለም ህዝቡ ምንም ችግር ህዝቡ ይወጣል በኢትዮጵያ ታሪክ አንድ ሁሌ እንትን ብለው ነገር አለ እኔም የተሳተፍኩበት የሚያዝያ 30 እና የግንቦት አንድ ነው የሚያዝያ 30 ሰልፍ የሚባለው በአንድ ቀን ልዩነት 29 እና 30 ሚያዝያ 29 እና ሚያዝያ 29 እና ሚያዝያ 30 ረሳው ታየም 20 ዓመት አረጀው ማለት ሚያዝያ 29 እና ሚያዝያ 30 ማለት ገባ ያኛው እኔ አውዝ ባይዞ ከልብ ያለቀስኩበት ቀን ነው የሚያዝያ 29 ቀን መንግስት በባስ በምናምን እናያለን በቃ ሲነቅ አለንታችን ነው ያድግን እንመርጣለን ምናምን ነገር ብሎ ከዛ ሰልፍ ሲመለሱ እኔ አንድ ቅንጅት ቢሮ ውስጥ ነበርኩኝና እንደዛ ቲሸርት ለብሰው እኮ ነውና መጥተው የነገው ሰልፍ ላይ እንገኛለን ምናምን ነገር ሲልም ዋው
በቃ ህዝብ ገባ። ይሄ ነው በትክክል ስሜቱን የሚገልጽባቸው ሰልፎች አሉ። ከዛ ሚያዝያ 30 የምታየው ነገር ነው። እኔ በጣም በህዝብ ኃይል በህዝብ ጉልበት ያመንኩት ያኔ ነው። አንድም በቅንጅት የተዘጋጀ መፈክር ወይም ደግሞ እንትን እያንዳንዱ ሰው የራሱን መፈክር የራሱን ስሎጋን ይዞ ነው የወጣው ከልቡ ስለነበረ ሰልፉን በሰላም በምን ተጠናቆ ወደ ሚሊዮን የሚጠጋ ህዝብ ነው ሊወጣ እንትን ከዛ ውጪ አገዛዞች የሚያካሂዱት ሰልፍ የእውነት ሰልፍ አይደለም። ራሳቸውን የመሸንገያ ሰልፍ ነው። በቃ የራሳቸውን ማሳጅ ማድረጊያ ሰልፍ ነው። በቃ ህዝብ ይደግፈኛል፣ ደግፈኝ ብለህ አስወጥተህ ህዝብ ይደግፈኛል ብለህ ለሚዲያ ስታስተናግር መሳይ ሙቱን አይገርምም? ምንድነው አመስግነኝ ብለህ ወጥተህ ይሄ እኮ መሳይ አመሰገነኝ ብለህ እንደመናገር ነው። እና እንትን ነው ግን እንዳልኩ ነው። ህዝቡ መከራ በዝቶበታል፣ መኖር አለበት። ተገዶ ይወጣል። የሚወጣው ግን ከልቡ እንዳልሆነ እኛም እነሱም ሰውም ያውቀዋል። ምንም እንትን የለም። ያ በራሱ በአጠቃላይ መሬት ላይ ባለው በትግሉ ላይ ምንም ኢምፓክት የለውም። ብልጽግና የባህር ዳር ህዝብ ወጥቶ ተገዶ በወጣበት ሰልፍ ብልጽግናን ስለደገፈ ብልጽግና አሸንፈዋል፣ የህዝብ ተቀባይነት አለው ብሎ የሚያምን እኔ አንድም ሰው የለም። ግን ለሲምቦሊ ለምልክትነቱ ለምኑ ሰዎች እንዲጠነቀቁ ማድረግ ያስፈልጋል። የጎንደር አሁን ኢፌክቲቭ የሆነ ስራ ነው የተሰራው። ለተመስገን ጥሩነህ ሁላ ነው ለሄዱት የነበረ ጎንደር ለሞሽራት ጎንደርን ሞሽራት አለን ብሎ ሙሽራ ደስ ነው እንትን ሲባል እና ፕሮግራሙን በምክትል ጠቅላይ ሚኒስትር ደረጃ ፕሮግራም ተዘጋጅቶ ያ ፕሮግራም አቦርት ማድረግ መቻል በጣም ኢፌክቲቭ ስራ ነው የተሰራው። እና አይ ሆፕ በአገር አካባቢ ያሉ ፋኖችም በተወሰነ መልኩ ይሄ ነገር ላይ ተጽዕኖ ሊያሳድሩ እንደሚችሉ በጣም እምነት አለኝና እንዳልኩ ግን ምን መሰለህ ተካሄደም አልተካሄደም ቢካሄድም ተጽዕኖ መሬት ላይ ባለው በህዝቡ ትግል ላይ በአማራ ህዝብ የትጥቅ ትግል በሚያካሄደው ተጋድሎ ላይ የሚጨምረው የሚቀንሰው ነገር የለም። ለብልጽግና አንዲት እንትን በቃ ብልጽግና የዛን ቀን ብቻ አንድ ቀን የሚዲያ ኮንሳምፕሽን ተመልከቱ። የባህር ዳር ህዝብ ወጥቶ ደገፈኝ ብሎ ደግፈኝ ውጣ ብላ አስወጥቶት ደገፈኝ ብሎ ለማስወራት ካልሆነ በስተቀር ምንም እንትን የሚያደርገው ነገር የለምና ጀስት እንትን ኢንሲግኒፊካንት መስፍን ቅድም የሚያዝያ 9 እና 30 ሰልፍ አስገርሞቱ ውስጣን ስታካፍለን በዛ በምርጫ 97 እዛ ደቡብ ላይ ነበርንና የሆሳና ከተማ ከንቲባ የተናገረው ወይም ደግሞ ለአንድ ወዳጁ ያጫወተው ምን ጊዜ ማረሳም እንግዲህ ምርጫው ሊካሄድ 4-5 ቀን ሲቀረው አንድ ሳምንት ሲቀረው እዛ በሆሳና ላይ ድል ያለ ሰልፍ መንግስት ያዘጋጃል። ሆሳና ከተማ ላይ ያዲግ ማለት ነው። ህዝቡ የከተማውን ከንቲባ ተሸክሞ ይዞራል። በቃ ድጋፉን ለማሳየት የከተማውን ከንቲባ አደባባዩን ሁሉ አሽከርክሮት ድጋፉን ገለጸ። የምርጫው ዕለት አንድ ድምጽ አልሰጠውም እና ሰውየው ተደንቆ ነው ይሄ ቅኔ ህዝብ ነው እንደዛ ተሸክሞ አደባባይ ለአደባባይ እንትን ምንድነው ሲያመላልስ አይከረም እንደው ገደል ውስጥ አለመክተታቸው ራሱ እና በጣም የሚገርም ህዝብ ነው፣ ቅኔ ህዝብ ነው ብሏል። የኢትዮጵያ ህዝብ እንደዛ ነው። ምንም እንኳን የፈለገ በጨቋኛ አገዛዞች ቀንበር ውስጥ እንኳን ቢሆን ምን እንደሚያደርግ ያውቀዋል። 97 ላይ እኮ ሳይግባባ ሳይነጋገር አንድ አይነት አቋም ነው የወሰደው። ከአዲስ አበባ የትኛውም ጫፍ ብትሄድ የኢትዮጵያ ህዝብ ተናቦ በሚመስል መልኩ ኢህአዴግን ቀጥቶታል። አብይ አህመድ አልተማረም፣ ከታሪክ አይማር፣ ከራሱ ትተት አይማር። አሁንም አንድ አይነት ነገር እያደረገ ነው ያለው። ብልጽግናው በሰልፍ በጉባኤ የሚተርፍ ነው። አሁን በሚያደርጋቸው ግርግሮች የህዝብ ለተወሰነ ቀናት ለተወሰነ ጊዜያት ምናልባት በፍርሃት ቆፈን ውስጥ ሊቆይ ይችላል። ከዛ በኋላ ግን አሁን እየመጣ ያለው ድምድምታም የሚያስፈራ ነው። ሐኪሞቹ ቆርጠው ተነስተዋል። ህዝቡን ደግፈን እያሉ ነው። ነገ ከነገ ወዲያ የሚፈጠር ነገር አሁን እንደውም ዛሬ የሰማነው ከብልጽግና መንደር አካባቢ ፈርተዋል። ድንገት የሆነ ጊዜ ላይ የሆነ አመጽ ሊከሰከስ እንደሚችል አውቀውታል። አንዳንዱ እንደውም የብልጽግና ሰዎች ፓስፖርታቸውን እያሳደሱ ነው። አንድ እግራቸው አገር ውስጥ ሌላ እግራቸው ውጪ ነው ያለው። በግማሽ ልብ ነው ያሉት። የሆነ ነገር ቢመጣ ብስ ብሎ ለመጥፋት ማለት ነው። ያኔም እንደዛ አይነት ነገር አስበው ታስታውሳለህ። ህወሓት እየገሰገሰ ደብረ ሲና ሲደርስ አብይ አህመድ ሁኔታቸውን አይተው የሁሉንም ፓስፖርት ቀምቶ ነበር አሉ። አሁንም ፓስፖርታቸውን ካልቀማ በስተቀር ሁኔታውን አይተው አገር ጥለው የሚሄዱ ናቸው። ማንም ይሄ የሚመጣውን የህዝብ ማዕበል ቆሞ የሚጋፈጥ አይኖርም። ስለዚህ የህዝብ አሁን የሚታየው ባህር ዳር ላይ ሰልፍ ምን ላይ ሰልፍ እንዲህ አይነት ግርግር ለኋላ ቀርነት ነው። ብልጽግና መቼም ሁሉ አክቲቪስቶች አሁን ምን መሰለህ አክቲቪስቶች ያለፈው ሳምንት ማውስተናል። አክቲቪስቶች እየገዙ ነው፣ የተለያየ ነገር እያደረገ ነው። ብልጽግና በተቻለ ብልጫ ተወስዶብኛል ይላል። ይሄ ሶሻል ሚዲያ ላይ ማለት በእንትኑ ላይ
እኮ ምንም እኮ እውነት ስለሌለ እኮ ነው። ሰው እውነት ነው የሚፈልገው፣ እውነት ወዳለበት ነው የሚሄደው። ምንም ማድረግ አይችልም። የፈለገ የሚዲያ ባለሙያ አክቲቪስት ምናምን ነገር ብትገዛ ወይም ደግሞ አሁን ከዚህ ከዲያስፖራ ከምን ታሰማራ የሚቀየር ነገር የለም። ምክንያቱም መሬት ላይ ያለው ሪያሊቲ ሌላ ነው። በዚህ መንገድ በውሸት በሰላማዊ ሰልፍ በተገዛ አክቲቪስት በምናምን ምን ልትቀይረው የምትችለው ነገር የለም። በነገራችን ላይ መሰለኝ ልትቀይረው የምትችለው ነገር የለም። በቃ ህዝብ አንዴ አንቅሮ ከተፋ ተፋ ነው። ማስተካከል የምትችለው ነገር እድል ይሰጣል። የማታስተካከል ከሆነ ያልቀላል እንጂ እውነቱን እንዲናይ በማድረግ ቅድም አሁን አብይ አህመድ ለ6 ሰዓት ነው ለ4 ሰዓት አውራ ያልከውን ነገር እንደማ ምንም የማይቀየር ነገር አሁን ባህር ዳር ላይ እንዳልኩ ነው። አንድ እንኳን ለአማራ ክልል ውስጥ አጠቃላይ ያለውን የህዝብ ስነ ልቦና ሊቀይር ቀርቶ ኢቭን እዛው ባህር ዳር ውስጥ እዛው ብልጽግና ውስጥ ያለውን የካድሬ እንኳን እንትን ፍርሃት ሊያረጋጋ አይችልም። እንዲህ አይነት ሰልፎች ምናምኖች እና እንዳልኩ ነው ይሞክሩት፣ ግን አይ ዶንት ቲንክ ውጤታማ ይሆን አይመስለኝም። ምናልባት መስፍን እንደው ከዚህ ርዕስ ጋር የተያዘ ብልጽግናዎች ራሳቸው አንድ ገጽ ላይ አንድ ምንድን ላይ አይደሉም የሚባለው ነገር በደንብ በስፋት ይወጣል። በተለይ አማራ ክልል ሰሞኑን አንድ ስብሰባ ላይ ነው አሉ እርስ በርስ አንዱ አንዱን እየተቸ አንዱ አንዱን እያስፈራራ ነው። የአማራ ክልል የምስለኔው አገዛዝ የምስለኔው አስተዳደር ባለስልጣናት ከተለያየ ቦታ አብይ አህመድ ለቃቅሟቸው አንድ ላይ ስሩ ብሎ ያመጣቸው ናቸው። በብዙ ነገር የማይስማሙ ነገር ግን በአብይ አህመድ ትዕዛዝ በኦህዴድ ብልጽግና ተልእኮ ለማስፈጸም የተሰባሰቡ ናቸውና አንዱ አንዱን ያስፈራራል። በጣም የሚገርም አንዱ በኦሮሞ ነጻነት ሰራዊት በሸኔ ያስፈራራል። በተለይ ከዚህ ምንድነው ኦሮሞ ብሔረሰብ አስተዳደር ዞን የሄዱ ባለስልጣናት እንዲህ ነው የምናስደርጋችሁ ብለው ይዝቱባቸዋል። እነዛ ደግሞ ፋኖ ነው የምንልክባችሁ የሚል እዛው የብልጽግና ስብሰባ ውስጥ እንዲህ አይነት ነገር ሁሉ የአማራ ብልጽግና ውስጥ ማለት ነው በባለስልጣናት መሃል አንዱ አንዱን የሚያስፈራራበት ሁኔታ ነው ያለውና ብልጽግና እንዲህ ዝም ብለህ ስታየው ይሄ ምንድነው ምስጥ የበላው ኩይሳ ምስጥ የጨረሰው አለ ስትለው የሆነ ነገር ግን ቢነካ ምናልባት ትንሽ የህዝብ ድምጽ በርክቶ ቢመጣ ፍርክስክሱ የሚወጣ አይነት ነገር ነው የሚመስለው። እራሳቸው መንደር ውስጥ ሁሉ አልተስማሙ አንድ ገጽ ላይ አይደለም ያሉት። ስለዚህ ትንሽ ነካ የሚያደርግ ኃይል ያስፈልጋል። እችን ማን ይሰንዝራት ነው እንግዲህ ህዝብ አገዛዙን አውቆታል። አቅም የለውም። አቅም ብቻ አይደለም ምንም ሀገር ለማስተዳደር የቀረ እንጥፍጣፊ ነገር ውስጡም የለም። ስለዚህ ትንሽ ጨከን ብሎ ሐኪሞቹን የጤና ባለሙያዎቹ የጀመሩትን እንቢተኝነት መቀላቀል ነው። እስከ መቼ በእንደዚህ አይነት ሁኔታ ኢትዮጵያ ህዝብ ይቀጥላልና መስሎ እንደው የማጠቃለያ ሐሳብ ስጠና ዝግታችን እናብቃ ነው። ብልጽግና እኮ ሲጠቃለል አብይ አህመድ ነው። በነገራችን ላይ ምንም እንትን የለም። ምንም ብልጽግናዎችን አንድ የሚያደርጋቸው አስተሳሰብ የሚይዛቸው ነገር ጥቅምና ለአብይ አህመድ ታማኝ መሆን። አብይ አህመድ የሚባለው ነገር በሆነ መንገድ ከስልጣን በለው በሆነ በተፈጥሮ ምክንያት ምናምን ዞር ቢል ብልጽግና አይኖርም። ገባ እንኳን ብልጽግና አሁን ኢህአዴግ የሚባለው ጠንካራ ስትራክቸር የነበረው ፓርቲ ነበር አይደለ? መለስ ዜናዊ እንትን አትሊስት መተካካት ችሎ ነበረ። ግን ከዛ በኋላ ራሱን እንትን አርጎ አንድ አርጎ ውድ እንደምንብለባለው ራሱን የቻለ መዋቅሩን ጠብቆ የሚሰራ ፓርቲ ሊሆን አልቻለም። በአንድ የሆነ በአንድ ጉልበተኛ ሰው እንትን የሚመራ ብልጽግና ደግሞ ከዛ የባሰ ነው። ከኢህአዴግ የባሰ ነው። ምንም አንደኛ አይዲዮሎጂ የለውም። የሚያስተሳስረው ነገር እኮ የለም። የብልጽግና አባላት ምንድነው አንድ የሚያደርጋቸው? የሚያስተሳስረው አይዲዮሎጂ አይደለም። ለህዝብ ጥቅም መቆም አይደለም። የሆነ ከአንድ ሰው የስልጣን ዘመን ልክ በላይ ያለፈ እድሜ የሌለው ፓርቲ ነው። አብይ አህመድ ዞር ካለ ትረስት ሚ ብልጽግና ላይ ምን እንጃ እስካሁን እንደውም ብንን እንደ ዱቄት ነው ያለው አይደል? ራሱ ከዱቄት የበለጠ የሚበታተን ፓርቲ ነው። አንደኛ እሱ። ሁለተኛ አሁን ባለው ሁኔታ ህዝቡ እንትን ማወቅ አለበት። በተጠራበት የስብሰባ እየተገኘ እንትን ማድረግ በራሱ ሞራል ላይ መቀለድ የለበትም። ይሄ የሚያልፍ ጊዜ ነው። እውነቴን ነው የምልህ። ከዚህ የበለጠ የምልህ በከተማ በምናምን ሰው እያለቀ ያለበት ሁኔታ ነው። ይሄን ነገር ለማሳጠር ተባብሮ ከመስራት ውጭ አማራጭ የለም። ይሄንን ስርዓት ሌላ እኮ አማራጭ ቢኖር ሰው የማያልቅበት ሰው ችግር ውስጥ የማይገባበት አማራጭ ቢኖር is fine። ግን አሁን ያለው ብቸኛ አማራጭ ይሄ ስርዓት ለማዳመጥ፣ ለመወያየት፣ ችግርን ለመስማት፣ ችግርን ለመፍታት ዝግጁ ያልሆነ አገዛዝ ነው። የሚቀረው መንገድ ታግሎ መጣል ነው። ታግሎ መጣል ሲባል አሁን ሐኪሞቹ ስራ በማቆም እንደ ፋኖ ታጥቆ በመንቀሳቀስ በመሳሰሉ ነገሮች ነውና በዚህ ላይ ምንም ብጅታ ሳይኖር ሰው ይሄን ነገር እኔ ማለት ከዘላለም ባርነት አንድ ቀን ነፃነት ነው የሚባለው አንድ አባባል አለ አይደል? ሁሉ ጊዜ ባሪያ ሆኖ ከመኖር አንድ ቀን ነፃ ሆኖ መሞት ጸጋ ነውና ይሄን አስቦ ሰው
ለትግል መነሳት አለበት ነው መሳይ። አመሰግናለሁ መስፍን። እንግዲህ ዛሬውን ዝግጅት በዚሁ እናበቃለን። ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። መስፍን እንግዲህ ሌላ ጊዜ እንገናኛለን። በጣም አመሰግናለሁ። አንበርታ መሳይ። እንግዲህ ሁሉም ሰው ለመብቱ ይታገል ነው የምለው።